እናንተ ማለት ነው። ብሩን እንኳን ሳልቀበል አጣላችሁኝ። ይመቻችሁ ማለት ነው። አጣልታችሁኛል። ሰድባኛለች ትናንትና ማለት ነው። በጣም ብዙ ፌክ አካውንት ነበራት እና በጣም በብዙ ፌክ አካውንት ተሳድደኝ ነበር። ተሰድበኝ ምናምን ነበረ። አለፈ፣ ህይወት ተቀየረ፣ ትልቅ ሆነ። ለዛ ይቅርታ ጠይቀች። እቤት ድረስ መጣ። ጀሙ ነበር የምኖረው የዛኔ። ይቅርታ አለች ምናምን በቃላሽ ምናምን አልኳት። አሁንም ሚዲያ ላይ እንዳያቸዋት ነው መጣ በግልጽ ጠየቀች። ስለዚህ የምችለውን ደግሞ እንደ አጋጣሚ የገባ 10,000 ብር ነበረ። ያ ብር ደግሞ ሰጥቼው የነበረ ብር ስለተመለሰልኝ ሰው ከፕሮግራሚ ውጭ የነበረ ብር ስለሆነ ልስጥሽ፣ ለተቀረ ደግሞ ፕሮሞሽን ብዬ ፕሮሞሽን አደረኩላት። እንግዲህ እኔ ካወራሁላት በኋላ ነው ቪዋንም የተንቀሳቀሰው እንዳያችሁት። ሰው ግን ውለታ አይታየውም ጋይዝ። እኔ በጣም ነው የሚገርመው። ጌታ ስለጠየኩሽ ይቅርታ መጠየቅ እፈልጋለሁ። ይቅርታ ግን የምልሽ ብሩን ስለጠየኩሽ ብቻ ነው። ሊያ ይሄን አድርጊልኝ ስላልኩሽ ብቻ ነው። ከዛ ምክንያቱም ልምዱም የለኝም እንትን ማለትም አልፈልግም። ለምን ይሄ የራሴ ነገር ነው። እነሱ አንዳንቺ ቅልጥፍጥፍ አድርጌ ክንትፍትፍ አድርጌ ይሄን ትበላለህ የሚባል ነገርም አልልም። ይሄ መልስ እንታዩ። እንደምን አላችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ተመልካቾች ዛሬም ስለ ሊያ ሾው ነው። ያው ሰሞኑን በሰራሁት ቪዲዮ አንዳንድ ርዕሶች መጥተዋል። እንግዲህ ሊያዬ እኔ የሚያስፈልገኝ 100,000 ብር ነው፣ አንቺ ሰጠሽኝ 10,000 ብር ነው ባልኳት በመጀመሪያ ፓርቷ ብቻ ነው ቆርጠው የላኩላት ማለት ነው። እና በዚህ በጣም ተናዳ በጣም ተበሳጭታ ስለ ድሮ ታሪካችን ስለ ድሮ ነገራችን አውርተሻል ማለት ነው። እንግዲህ ሊያዬ እኔ ያቺን ፓርት መጀመሪያ ላይ ያረኳት እንጂ እግዚአብሔር ይስጥልኝ በወጣ የተካ ሊያዬ እኔም ኖሮኝ ለመደገፍ ያብቃኝ ምናምን ብዬ እኮ ከዛ በፊት ቪዲዮን ሰርቻለሁ ማለት ነው። እና ያቺን ፓርት ብቻ ነው መሰለኝ ሰውም ተንኮለኛ ነው። ወይኔ ተንኮል ግን እናንተ እንዴት ነው ቁርጥ አድርጋችሁ እግዚአብሔር ይስጣችሁ ከሊያ ጋር አጣላችሁኝ ማለት ነው። እና በቃ በጣም ተኮሳተረች። የምር እኔ 10,000 ብር ጥንቅር ብሎ ቢቀር አይሻለኝም እንዴ? አንቺ እኔን እንደዛ ከምትናገሪ ጥንቅር ብሎ ድህነቴን ይዤ ቁጭ ቅምጭጭ ብል ይሻለኛል። አይገርምሽም? እንደዚህም አትይኝም። እና ደግሞ ልነግርሽ የምፈልገው ነገር ምን እንደሆነ ታውቂያለሽ? እኔና አንቺ የተገናኘ ነው የዛሬ 10 ዓመት አካባቢ ወይ 11 ዓመት ምናምን ይሆናል። ብቻ በጣም ቆይቷል። እኔና አንቺ የተገናኘ ነው በአካል ኢትዮጵያ ውስጥ ይቅርታ ልንባባል አይደለም። እኔና አንቺ ምን አርገሽኝ ይቅርታ እንባባላለን። የተባባልነው ምንድነው? በአካል ተገናኝተን ላይቭ ላይ እንድንገባ በአካል እንድንገናኝ ነው እንጂ እኔና አንቺ ወይም ደግሞ እኔ አንቺን ጀሙ ድረስ መጥቼ ይቅርታ ልጠይቅሽ አይደለም ያገኘሁሽ የዛን ቀን ማለት ነው። ማወቅ ያለባችሁ ነገር ግን አንቺ ማይንድሽ በጣም ነው የሚሰራው። የምር እኔ ትናንትና ስላወራሁት ተመልሼ ማሰብም ቢሆን መርገም አልፈልግም። የሚገርማችሁ ነገር ማለት ነው ለምን እንኳን የዛሬ 10 ዓመት 8 ዓመት 7 ዓመት ይቅርና ቪዲዮ ማለት ነው። እና የትናንትና ነው። ለምሳሌ እንደዚህ ቸግሮኛል ይሄን አድርጊልኝ አልኩሽ አይደለ? ደግሜ አልጠይቅሽም። ችግርና አውቀዋለሁ። ከወደድሽኝ ታደርጊልኛለሽ፣ ካልወደድሽኝ ደግሞ አታደርጊልኝም። ስለዚህ እኔ ደግሞ አንቺ ደግሞ በቃ የዛሬ ስንት ዓመቱን ነገሮች ነው የምታወሪው። በቃ ይመችሽ። ግን የምር ማስታወስሽ በነገራችን ላይ አንድ ነገር ልንገርሽ። እኔ ስለ አረብ ሀገር ህይወቴ ምንም ትዝ ሊለኝ አይችልም። በቃ ማሰብ አልፈልግም ያን ህይወት። የዛ ሰዓት ምኑ ደስ ይላል ስታስቢ? ምንም ደስ አይል። ላይኩ ነው፣ ስድቡ ነው፣ ምኑ ነው፣ የልጅነት ጊዜ ነው። ስለዚህ እኔ ያናው ምንም ትዝ የሚለኝ ነገር የለም። ስለምንም ማሰብ ስላለፈው ነገር ማሰብ አልፈልግም። የዛ ሰዓት እንጠጣ። ማወቅ ያለባችሁ ነገር ግን አንቺ ማይንድሽ በጣም ነው የሚሰራው። የምር እኔ ትናንትና ስላወራሁት ተመልሼ ማሰብም ቢሆን መርገም አልፈልግም። የሚገርማችሁ ነገር ማለት ነው ለምን እንኳን የዛሬ 10 ዓመት 8 ዓመት 7 ዓመት ይቅርና ቪዲዮ ማለት ነው። እና የትናንትና ነው። ለምሳሌ እንደዚህ ቸግሮኛል ይሄን አድርጊልኝ አልኩሽ አይደለ? ደግሜ አልጠይቅሽም። ችግርና አውቀዋለሁ። ከወደድሽኝ ታደርጊልኛለሽ፣ ካልወደድሽኝ ደግሞ አታደርጊልኝም። ስለዚህ እኔ ደግሞ
አንቺ ደግሞ በቃ የዛሬ ስንት አመቱን ነገሮች ነው የምታወሪው። በቃ ይመችሽ። ግን የምር ማስታወስሽ። በነገራችን ላይ አንድ ነገር ልንገርሽ፣ እኔ ስለ አረብ ሀገር ህይወቴ ምንም ትዝ ሊለኝ አይችልም። በቃ ማሰብ አልፈልግም ያን ህይወት። የዛ ሰዓት ምኑ ደስ ይላል ስታስዩ? ምንም ደስ አይል። ላይኩ ነው፣ ስድቡ ነው፣ ምኑ ነው፣ የልጅነት ጊዜ ነው። ስለዚህ እኔ ያናው ምንም ትዝ የሚለኝ ነገር የለም። ስለምንም ማሰብ ስላለፈው ነገር ማሰብ አልፈልግም። የዛ ሰዓት እንጠጣለን፣ እናጨሳለን፣ እንቅማለን፣ በቃ ፈታ ነው የምንለው ምናምን የዛ ሰዓት አረ እየተዋወቀን መቼም አንሸዋወድም። ስለዚህ ምን ጥቅም አለው? ብራችንን ከመጨረሱ ባለፈ ምንም ሰላም ወይም ደግሞ ምንም ነገር የሚገኝበት ነገር ያለ አይመስለኝም። እኔ እንደራሴ አሁን ላይ ቆም ብዬ ሳስበው ማለት ነው ምንም ነገር አይገኝም። በቃ እኛ አሁን የዛ ሰዓት በጣም ታዋቂዎች ነን፣ አንድ ነገር እናውራ ተደማጮች ነን ማለት ነው። እና እኔ አሁን ብሆንም ባልሆንም ምንም በቃ ምንም አይመስለኝም። አሁን ራሱ ማለት ነው አሁን እንዲህ ቪዲዮ እየሰራው ብር እንደማገኝ አውቀዋለሁ። ግን አንድ ቀን ሁለት ቀን ከሰራው ያስጠላኛል፣ በራሱ ጊዜ ያስጠላኛል። ገባሻ? ስለዚህ ሊያይ ልትረጅኝ የሚገባው ነገር ቢኖር እኔ ስላንቺ በፌክ አካውንት ወይም ደግሞ በተለያየ ነገር እኔ አንቺን ጎድቼሽ አላውቅም። ምናልባት ፓስፖርትሽን ስላወጣሁብሽ ሊሆን ይችላል፣ አላውቅም። እኔ አንድ እንትን ነገር ሰርቼብሻለሁ ብዬ የማስበው ምንድነው ፓስፖርት ልከሽልኝ የፓስፖርትሽን እንትን ስለፖስትኩብሽ ይመስለኛል። ከዛ በተረፈ ግን ሌላ ነገር ምንም ነገር ያደረኩሽ ነገር የለም። ይሄ ስድቡ ይሄ ትችቱ ምናምን እኔ በፌክ አካውንት መቼም 10-15 አካውንት የለኝም። ሲዘጋብኝ ሌላ ከፍታለሁ፣ ሲዘጋብኝ ሌላ ከፍታለሁ። ከዛ በተረፈ ግን እኔን አስመስለው ወይም ደግሞ ሰድቦሽም እንደሆነ አላቅም ሊያየ እኔ አንቺን በልቤ እኮ እኔ በጣም ነው የምወድሽ እንደ ሰው እንደ ማንኛውም ሰው እኔ አንቺን እወድሻለሁ፣ እውነት ለመናገር ማለት ነው። ግን ምንድነው ሁለታችን ጋር ያለው ነገር በለጥኩሽ በለጥሽኝ የዛ ሰዓት ስለነበረ ብቻ ነው የላይክ እና የሼር የኮመንት ምናምን የደጋፊ ሌላ ነገር እኮ የለውም። ሌላ ነገር የለውም። አሁን እንደውም ብናወራ ምን ብንል ብር አለው በአሁን ሰዓት። የዛ ሰዓት ግን በነፃ ነበር የምናገለግለው፣ ይሄን ታውቂያለሽ። ስለዚህ አንቺን ጎዳዎች ብዬ የማስበው ምንድነው ፓስፖርትሽን ስለፖስትኩብሽ ብቻ ነው። ከዛ በተረፈ ግን እኔ አንቺን ክፉ ነገር አድርጌብሽም አላቅም። እኔ ራሴን እስከማውቀው ድረስ እኔ አላቅም። ለማንኛውም ማለት ነው ምናልባት በኔ አድርገውብሽ ከሆነ ምን አለ። ለማንኛውም ግን ይሄን መልስ ለመመለስ ነው። ከዚህ በኋላ ግን እኔ ስለሷ ማውራትም አልፈልግ መናገርም አልፈልግ። ምክንያቱም አፏ በጣም ነው የሚጣፍጠው። እኔ እንደሷ ቅልጥፍጥፍ አርጌ ፍትፍት አርጌ ዶሮ ወጡን ከስጋ ወጡ ጋር ቅቅሉን ከጥብሱ ጋር አላረግም ማለት ነው። ምክንያቱም ልምዱም የለኝም እንትን ማለትም አልፈልግም። ለምን ይሄ የራሴ ነገር ነው። እነሷ እንዳንቺ ቅልጥፍጥፍ አርጌ ክንትፍትፍ አርጌ ይሄን ትበላለህ የሚባል ነገርም አልልም። ይሄ መልሴ ነው። አልልም። እሺ ለማንኛውም ካስከፋውሽ ምናልባት ስለጠየቅኩሽ ይሆናል። በጣም ይቅርታ ስለጠየቅኩሽ። ብዙ ጊዜ ስለኔ ስለሚሰማሽ ይመስለኛል ስላናኖሬ እንዴት እንደዚህ ኖሮች እንኳን እንደዚህ ብስቁል ብላ ኖሮች ብለሽ ምናልባት ውስጥሽ ደስ ሊለው ይችላል። ይሁን ግድ የለም፣ ጊዜ ያነሳናል፣ ቂጣ ይገለበጣል ይላሉ እናቶቻችን ማለት ነው። ስለዚህ ምናልባት እኔ የሀገሩ ሁኔታ ሊሆን ይችላል፣ ብዙ የሚያሳስቡች ነገሮች ሊኖሩ ይችላሉ በውስጤ ማለት ነው። ልክ እንደማንኛውም ሰው ምናልባት እኔ አዲስ አበባ ብኖር ወይ ደግሞ ከአዲስ አበባ ውጪ ብኖር እንደናንተ መኖር አያቀተኝም ማለት ነው። እዚህ ጋር ግን ያለሁበት አገርና ያለሁበት ሁኔታ በጣም ከባድ ነው። ዛሬ ሰላም ቢሆን ነገ ሰላም ነው የሚጠፋው። ሰው እዚህ ጋር ደግሞ የጎረቤት ልጅ እየሞተ እኔ እዚህ ጋር አላላግጥም ማለት ነው። ያ ነገር ብቻ ነው እኔን የያዘኝ። ለማንኛውም ግን ደፍሬ ስለጠየኩሽ ይቅርታ መጠየቅ እፈልጋለሁ። ይቅርታ ግን የምልሽ ብሩን ስለጠየኩሽ ብቻ ነው። ሊያ ይሄን አድርጊልኝ ስላልኩሽ ብቻ ነው። ከዛ በተረፈ ግን ሌላ ጥፋት አጥፍቼ ወይም ደግሞ የተናገርኩሽ ነገር የሰደብኩሽ ነገር ያለ አይመስለኝም። አዎ እኔ ራሴን እስከማውቀው ድረስ ማንም ሰው ደግሞ ሀረግ ተሳዳቢ ናች የሚለኝ ሰው አይኖርም። ለምን ተጠንቅቄ ነው የምሰራው። ባልሰራ ጥንቅር ብሎ ይቅር ድህነቴን ይዤ እቀመጣለሁ እንጂ ማለት ነው። ስለዚህ
ክፉ ቃል እንዲወጣኝ ካፌ አልፈልግም። ክፉ ቃል እንዲወጣኝ አልፈልግም። ነገም ዛሬም ተነገ ወዲያም ተጠንቅቄ ነው የምሰራው። ካልሆነ ከሚዲያው ጠፋለሁ እንጂ ማለት ነው። ኤኒዌይስ ይመቻችሁ። ግን ሊያ 10,000 ብሩን መልሽልኝ ስላልኩሽ ነው። ምክንያቱም የማልፈልገው ብር ተመልሶ ስለመጣ ስላልሽ ብዬ ነው እኔም መልስ የሰጠሁሽ እንጂ ለሌላ ነገር አይደለም። ምክንያቱም የገጠር ልጅ እስከሆንኩ ድረስ ጥርት ያለ ብር ነው የምፈልገው። ገባሽ አይደለ? ለምን እዚህ ጋር የተረገመ ብር የተጉላላ ብር ምናምን ከሆነ እኔ ጋር ቢመጣ ያ ነው። ይሄን ደግሞ የገጠር ሰው ብቻ ነው የሚያውቀው። ሰላም ሁኑልኝ ተመልካቾቼ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አንዳንድ ጊዜ በሳምንት አንድ ቀን ኦር በ15 ቀን አንድ ቀን ብቅ እልላችኋለሁ ውዶችዬ። እዛው ድረስ ግን ሰብስክራይብ እያደረጋችሁኝ በሊያ በኩል የመጣችሁ ሰዎች ካላችሁ ግን ሰብስክራይብ አድርጉ። አሁን ደግማችሁ ሰብስክራይብ አድርጉኝ። እንደዛ ነው። እኔ ሊያ እወዳታለሁ። ምንም አታመጡም። ግን እናንተ ማለት ነው ብሩን እንኳን ሳልቀበል አጣላችሁኝ። ይመቻችሁ ማለት ነው። አጣልታችሁኛል። ሰድባኛለች ትናንትና ማለት ነው። እንኪ ብላኛለች ማለት ነው። እንደተመታው ቆጥሩ ያለው ይላችሁ ፊት ይውላ ያበጠውን አያችሁት? ወይኔ ግን ሰው ግን በስማም፣ ኧረ ሰው ተንኮለኛ ነው እናንተ። በስማም ለቪዲዮ ለቪው ለምናምን ተብሎ የማታረጉት ነገር የለም እና ይመቻችሁ በቃ።